ጤናይስጥልኝ ቄሱ ብሸት ያለው ከናታንያ ዛሬ የሚነበበውን የወሪቱን ክፍል የማተላልፍላችሁ እኔው ነኝ። በጥሞና እንድታዳምጡ እንግዲህ የሰንበት መዝሙር አስቀድሜ ትንሽ አደርጋለሁ። ባላትዮ ለእግዚአብሔር ዘሰማይከቦ በቅዱሳት ማቴስ መዝንቶቶ ባላት ለእግዚአብሔር ሰዱሰ መዋዕል ትገብር ኩሉ ግብርከ ኦቦት ኩሉ ትካዝኮ በሳብዕ ሰንበት ረፍቱ ለእግዚአብሔር ለአድግከ አሜን ሃሌሉያ አማነ አማነ አማን ተዘከር ገሙሴ ገብርኤል ቁልያ ፍቁርየ ዛቀመ ቃልየ ዘስምረን ነፍሴ ዛዘዝኩም በኮርየ እስራቶ ኩነን ወኩሉ ማህበሮሙ ለደቂቀ እስራኤል አማነ አማነ አማን እርጎ መላይኮ በሻዳይ ገብር ግርፎ ኦርያ ዘይስብኮ ዘአቤ ወዘይሰይር ኩስባ በእግዚአብሔር ግብረ ደቂና ዘሰውላ ማለለ ሰረው ላይባል ኮሎ አማኑ አሜን ይትባረክ እግዚአብሔር አማን አምላከ እስራኤል አምላክ ለኩሉ መንፈስ እግዚኦ ለኩሉ ዘሥጋ ነፍስና ሥጋ እስትንፋስ ያላቸው ሁሉ አምላካችን እግዚአብሔርን ይቀድሱ ስሙ ይቀደስ አሜን። እንግዲህ አስቀድሜ እንደገለጥኩላችሁ እንደጠቀስኩት ከመግቢያው ላይ የሚነበበው የኦሪቱ ክፍል ኦሪት ዘጸአት ምዕራፍ 25 ነው። ከዛ ቁጥር 1 ነው። የፓራሻው ስም ትሩማ ይባላል በዕብራይስጥ። በአማርኛ ደግሞ የእስራኤል ልጆች ለእግዚአብሔር የሚያመጡትን አስራት በኩራት መባ ስለት የሁሉ የሚፈቀዱት ከወርቅም ከእንሰሶችም ከማንኛውም ቢሆን የሚፈቀዱትን ነገሮች እግዚአብሔር ለሙሴ እንዲህ ብሎ አለው ይላል። የገለጠለተይ ምንድነው የሚያመጡትን ነገሮች ሁሉ ንገራቸው አለ። የእስራኤል እያንዳንዱ በልባቸው አስበው የሚያመጡትን ለእግዚአብሔር ለአምላክ ብለው ወደ መቅደሱ የሚያቀርቡትን ይላል። ወነበቦ እግዚአብሔር ለሙሴ ወይቤሎ ንግርሎሙ ለደቂቀ እስራኤል ይላል። ንስኡ ሊተ አምጥርክሙ መባ ዘሃለክሙ በልብክሙ ወዝንቱ ውእቱ መባ ዘተንስኡ እምኔሆሙ ወርቆ ብሩር ወበርዕተ ወያክንተ ወሃብረ ክቡድ ወለ ኩበ ወቢሱሰ ክቡ ወፀጉረ ጥሊ ማእከለ በግዕ ህሱየ ወማአሲኒ ዘአስርቱ ህብረ ያክንት ወጥእ ዘይነቅዝ ወቅብ ለማአቶት ወፍኖተ ወፍናወተ ለተቅብ ወማአጣንተ ለማአንጥንት ወመባ ወመባአነ ወመርገድ ወመባአነ ዘይሄሮሙ ለኢፋድ ወለ ሎግዩ ወተገብር ሊተ መቅደሰ
ወሃድር በማይከሎም ይላል። እግዚአብሔርም ሙሴን እንዲህ ሲል ተናገረው፣ ስጦታ ያመጡልኝ ዘንድ ለእስራኤል ልጆች ተናገር። በገዛ እጁ ሊሰጠኝ በልቡ ከሚያምረው ሰው ሁሉ መባ ተቀበሉ። ከእሱም የምትቀበሉት መባ ይህ ነው፣ ወርቅ፣ ብር፣ ናስም፣ ሰማያዊ፣ ሐምራዊ፣ ቀይም ግምጃ፣ ጥሩ በፍታም፣ የፍየልም ጠጉር፣ ቀይ ያውራ በግ ቆርበት፣ ያቆስጣ ቆርበት፣ የግራርም እንጨት፣ ለመብራትም ዘይት፣ ለቅባት ዘይትና ለጣፋጭ ዕጣን፣ ቅመምም ይላል፣ መርገድም፣ ለኢፋድና ለደረት ኪስ የሚደረግ ፍርጥ፣ በመካከላቸውም አድር ዘንድ መቅደስ ይስሩልኝ። እኔ እንደማሳይ ሁሉ እንደ ማደሪያው ምሳሌ እንደ ዕቃውም ሁሉ ምሳሌ እንዲሁ ስሩት። ከግራር እንጨትም ታቦትን ይስሩ። ርዝመቱ 2 ክንድ ተኩል፣ ወርዱም 1 ክንድ ተኩል፣ ቁመቱም 1 ክንድ ተኩል ይሁን። በውስጥና በውጭም በጥሩ ወርቅ ለብጠው። በእርሱም ላይ በዙሪያው የወርቅ አክሊል አድርግለት። 4 የወርቅ ቀለበቶችም አድርግለት። እነሱንም በአራቱ እግሮቹ ላይ አኑር። በአንድ ወገን 2 ቀለበቶች፣ በሌላው ወገን 2 ቀለበቶች ይሁኑ። መሎጊያውንም ከግራር እንጨት ስራ፣ በወርቅም ለብጣቸው። ለታቦቱ መሸከሚያ በታቦቱ ጎን ባሉታይ ቀለበቶች መሎጊያዎቹን አግባ። መሎጊያዎቹም በታቦቱ ቀለበቶች ውስጥ ይኑሩ፣ ከቶም አይውጡ። በታቦቱም ውስጥ እኔ የምሰጥህን ምስክር ታስቀምጣለህ። ከጥሩ ወርቅም ርዝመቱ 2 ክንድ ተኩል ወርዱም 1 ክንድ ተኩል የሆነ የስርኤት መክደኛ ስራ። 2 ኪሩቤል ከተቀጠቀጠ ወርቅ ስራ። በስርኤት መክደኛውም ላይ በ2 ወገን ታደርጋቸዋለህ። ከስርኤትም መክደኛው ጋር አንዱን ኪሩብ በአንድ ወገን፣ ሁለተኛውንም ኪሩብ በሌላው ወገን አድርገህ በአንድ ላይ ትሰራዋለህ። ኪሩብንም ክንፎቻቸውን ወደ ላይ ይዘረጋሉ፣ የስርየት መክደኛውንም በክንፎቻቸው ይሸፍናሉ። ፊታቸውንም እርስ በእርስ ይተያያሉ። በኪሩቤልም ፊቶቻቸው ወደ ስርየት መክደኛው ይመለከታሉ። የስርየት መክደኛውንም በታቦቱ ላይ ታደርገዋለህ። እኔም የምሰጥህን ምስክር በታቦቱ ውስጥ ታኖራለህ። በዚያም ካንተ ጋር እገኛለሁ። የእስራኤልንም ልጆች ታዝዝ ዘንድ የምሰጥህን ነገር ሁሉ በምስክሩ ታቦት ላይ ባለው በ2 ኪሩቤል መካከል በስርየት መክደኛው ላይ ሆኜ እነጋገርሃለሁ ይላል። እንግዲህ መልካም ሳምንት፣ ሰንበት ሰላም። ቄሱ ብሸት ያለው ነኝ። በጥሞና እንዳዳመጣችሁት እንግዲህ እርግጠኛ ነኝ እና በሚቀጥለው ሳምንት ደግሞ እስከ ምናቀርበው ፓራሻ በሰላም ቆዩልን። ሰንበት ሰላም፣ መልካም ሰንበት ያርግልን። ለሙላችን ለሕዝበ እስራኤል ሰላምና ጸጥታውን ቸርነቱን አረቀበን። ሰንበት ሰላም።